ሰላም ውድና የተከበራችሁ የካላቦ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አካም ነገ ጅርቱ ለቻናሉ አዲስ የሆናችሁ ይሄ ኦሮምኛና አማርኛ የምንማማርበት ቻናላችን ነው። ወሮነ ማሪፍ በረቹ በርባደን ቻናሊ ከነድረቲ አማሪፍ ቶክቶክ በረቹ እኒ ደንዴሱ ከሱማስ ኦሮምኛ ማችሉም አንዳንድ ነገሮችን ትማሩበታላችሁ ብዬ አስባለሁ። እንደምትጠቀሙበት ተስፋ አደርጋለሁ። አሁን ዛሬ 15ኛ ክፍል ላይ ደርሰናል። አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ሌሎቻችሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ እንድታበረታቱን ፈልጋለሁ። ዛሬ ሌላ ቪዲዮ ይዤላችሁ መጥቻለሁ። የዛሬ ቪዲዮ ስለ ስልክ ወይም ቢልቢላ እናያለን። አሁን ቀጥሎ ከንጀሮዳ በስልክ በኦሮምኛ እንዴት ሰውን ማነጋገር እንችላለን የሚለውን በሰፊው አንድ ነገር እናያለን። በመጀመሪያ የምናየው ቢልቢላን ናማ ዱቢሱ ወይም ሰውን ማነጋገር በስልክ። ቢልቢላን ናማ ዱቢሱ ማለት ሰውን ማነጋገር ነው። ቢልቢላ ማለት ስልክ ነው በኦሮምኛ። ለምሳሌ ልክ እንደጀመርን ሃሎ ስንል በኦሮምኛ ያው ሃሎ ነው የምንለው በኦሮምኛ። በአማርኛ ሃሎ ነው። ሃሎ ኦቦ ቢቂላዳ ስንጠይቅ ማለት ነው፣ ማንነቱ ነው። ማን ልበል ለሚለው ማለት ነው። ሃሎ አቶ ቢቂላ ኖት ብለን እንጠይቃለን ማለት ነው። ልክ እንደደወልን ወይም እንዳነሳን ማለት ነው። ኦቦ ፈይሳ ሀሶፍሲሱ ደንዳአ ላታ አቶ ፈይሳን ማነጋገር ይችላለሁ ብለን እንጠይቃለን። ኦቦ ፈይሳ ማለት ኦቦ ማለት አቶ ነው። ፈይሳ ያው የሰው ስም ነው። ሀሶፍሲሱ ደንዳአ ማለት ማነጋገር ይችላለሁ ወይ ማለት ነው። ጥያቄ ስናቀርብ ማለት ነው በስልክ ኦቦ አቶ ማለት ነው። ኦቦ ፈይሳ ሀሶፍሲሱ ደንዳአላታ አቶ ፈይሳን ማነጋገር ይችላለሁ ወይ ብሎ እንጠይቃል ማለት ነው። ሌላ ደግሞ ኤርጋ ኢትናፊሙኒ ደንዴሳ ስንል ለምሳሌ መልእክት ልትነግሩልኝ ትችላላችሁ ወይም ይችላሉ ብለን ስንጠይቅ በስልክ ማለት ነው። ኤርጋ ማለት መልእክት ነው። ኢትናፊሙ ማለት ሊነግሩልኝ ማለት ነው። ኢትናፍ ሂሙ ሊነግሩልኝ፣ ኒ ደንዴሳ ይችላሉ፣ መልእክት ሊነግሩልኝ ይችላሉ ማለት ነው። ኤርጋ ኢቲ ናፍሂሙ ኒ ደንዴሳ ማለት ከዛ ዳምሳ ካኡ ደንደኢና ዳምሳ ማለት መልእክት ነው። ካኡ ማለት ማስቀመጥ፣ ደንደኢና ማለት ይችላለሁ ብሎ ነው፣ ጥያቄ ነው። እሱም መልእክት ማስቀመጥ ይችላለሁ ወይ ማለት ነው። ዳምስ ካኡ ደንደኢና ንደንደአ ማለት። ሌላ ሰዓቲ ሜቀት ቢልቢሉ በስንት ሰዓት ልደውል ማለት ነው። ሰዓቲ ማለት ሰዓት ነው በአማርኛ። ሜቀት ስንት ማለት ነው። ሜቀት ቢልቢሉ በስንት ሰዓት ልደውል ማለት ነው። ሰዓት ሜቀት ቢልቢሉ፣ ሰዓት ሜቀት ቢልቢላ ማለት በስንት ሰዓት ልደውል ማለት ነው። መልሶችን ደግሞ አሁን እናያለን። ለተጠየቁት በስልክ ለተጠየቅነው ጥያቄዎች ዴቢ ማለት መልስ ነው። ለምሳሌ ሃሎ ከተባለን ያው ሃሎ ነው የምንለው እኛም። ሜቲን ጄዳማ ማል በረካልን መልሱ ምንድነው? ኢከሌ ይባላሉ ነው። እዚህ ጋር ሜቲ ይባላለሁ ብላ ስትመልስ በኦሮምኛ ምንድነው የምትለው? ሜቲን ጄዳማ፣ ሜቲ ይባላለሁ። ሲአቶኮ ዲፋማ አንድ ጊዜ እባክዎን ማለት ነው። ሲአቶኮ አንድ ጊዜ ማለት ነው። ሲአቶኮ ይቹን አንድ ጊዜ
si'a tokko na eegi jechuun ለምሳሌ አንድ ጊዜ ጠብቀኝ si'a tokko dhiifama ማለት ደግሞ አንድ ጊዜ ባኮን ማለት ነው gadi ba'ee jira ለምሳሌ ኤስ ጅራ ወይም የት ነው ያለው ስንል በስልክ አሁን ስንጠይቅ gadi ba'ee jira ማለት ወጣ ብሏል ማለት ነው gadi ba'ee jira ማለት ወጣ ብሏል ወደ ውጪ ወጥቷል ማለት ነው ሌላ ደግሞ አሲ እንጂሩ እንጅርቱ እዚህ የለችም ስልክ አንስተን የሰው ስልክ ለምሳሌ ባለቤቱ ምናምን ካሌለ namni bilbilicha አባን bilbilicha እንጅራት እንጂቹዳ እዚህ የለችም ለማለት በኦሮምኛ አሲ እንጅርቱ ማለት ነው በኦሮምኛ እዚህ የለችም ማለት ሌላ ደግሞ ማርታን ቢልቢልቴ ቱርቴ ናጀዲን ማርታን ቢልቢልቴ ቱርቴ ናጀዲን ልክ የደውልነት ሰው እዚህ የለችም ወይም አሲንጅርቱ ካለን በኋላ ማርታ ደውላ ነበር በይልኝ ወይም በልልኝ ብለን መልእክት ስናስቀምጥ በኦሮምኛ ምንድነው ምንለው ማርታን ቢልቢልቴ ቱርቴ ናጀዲኒ መልእክት ማስቀምጥ ነው ይሄ ደውሎ ነበር ወይም ደውላ ነበር እንትና በይልኝ ማለት ነው በአማርኛ እና በኦሮምኛ እሱን እንዴት ነው ምንለው ማርታ ያው የሰው ስም ነው ማርታን ቢልቢልቴ ቱርቴ ናጀዲኒ ንገርልኝ ማለት ነው ማርታ ደውላ ነበር በይልኝ ወይም በልልኝ ብሎ ማለት ነው ሌላ ለምሳሌ ስልክ ስንለዋወጥ ከሰው ጋር ለኮብሲኮ ብለን ቁጥሩን እናስቀምጣለን ማለት ነው ለኮብሲኮ ቁጥሬ ማለት ነው ቁጥሬ ይሄ ነው ብለን ስንናገር ማለት ነው ለኮብሲኮ ማለት ቁጥሬ ማለት ነው ሌላ ኤኙ ጀዱ የተደወለልን ስልክ ስንጠይቅ ማለት ነው ኤኙ ጀዱ ማለት ማን ልበል ማለት ነው ኤኙ ጀዱ ማን ልበል ማለት ነው ኤኙ ማን ነው ጀዱ ያው ልበል ማን ልበል ነው አንድ ላይ ማን ልበል ነው ኤኙ ጀዱ ሌላ ደግሞ ምንድነው የምናየው ቦዴ ቢልቢሉ ኒደንዴሳ ቦዴ ማለት ልክ አሁን ስራ ላይ ምናምን ሆነን ወይም ቢዚ ሆነን ምናምን ካልተመቸን በኋላ ደውልልኝ ወይም ትንሽ ቆይተህ መደወል ይችላሉ ለማለት ስንፈልግ ምንድነው የምንለው በኦሮምኛ ቦዴ ማለት በኋላ ወይም ትንሽ ቆይተው ማለት ነው ቢልቢሉ ኒደንዴሳ ትንሽ ቆይተው መደወል ይችላሉ ብለን ስንጠይቅ ማለት ነው ቦዴና ቢልቢሉ በኋላ ትንሽ ቆይተህ መደወል ትችላለህ ምናምን ብለን ስንጠይቅ ማለት ነውና ቦዴ ያው ትንሽ ቆይተህ ማለት ነው ቢልቢሉ መደወል ነው ኒደንዴሳ ማለት ደግሞ ይችላል ወይም ትችላለህ ብለን ስንጠይቅ ማለት ነው ኒደንዴሳ ማለት ይችላሉ ነው ቦዴ ቢልቢሉ ኒደንዴሱ ይሄ ደግሞ ብዙም ሲሆኑ ማለት ትንሽ ቆይተው መደወል ይችላሉ ኒደንዴሱ አሁን እዚህ ጋር ኒደንዴሱ ማለት ብዙ ሰውም ሊያመለክት ይችላል ወይም ደግሞ እንደ አክብሮት ሊሆን ይችላል ኒደንዴሳ ማለት ደግሞ እንደ አንድ ሰው እንጠቀማለን ማለት ነው ትንሽ ቆይተው መደወል ይችላሉ ብለን ስንጠይቅ ማለት ሌላኛው ደግሞ ኤርጋ ፉዱ ደንዳአ ማለት መልእክት አሎት ወይም ካሎት መልእክት ልቀበላችሁ ወይም መልእክት መቀበል ይችላል ወይ ማለት ነው ኤርጋ ፉዱ ደንዳአ ማለት መልእክት ካሎት ማለት ነው መልእክት ካሎት ምን ማስተላለፍ ፈልጋችሁ ነው ወይም ደግሞ ማደርስላችሁ መልእክት ካለ ለማለት ኤርጋ ፉዱ ደንዳአ ማለት ነው በኦሮምኛ ሌላ ቦደን ቢልቢላ ለምሳሌ ቦደን ቢልቢላ ማለት በኋላ እደውላለሁ ማለት ነው ቦደ ማለት ኋላ ነው በኋላ ላይ ቢልቢላ ማለት እደውላለሁ ማለት ነው አንድ ላይ ኋላ እደውላለሁ ማለት ነው ቦደን ቢልቢላ ማለት ሌላ ደግሞ ዊርቱ ቴሌ የሚለውን እናያለን ዊርቱ ቴሌ ማለት ቴሌ ሴንተር ነው ዊርቱ ቴሌ ማለት ቴሌ ሴንተር ማለት ነው እዛ የሚሰሩ ማለት ነው እና እስቲ ምንድነው የሚለው እዛ ስር እናያለን አንዳንድ ቢልቢሊ ኡማታ ናኖ
ከነጅራ ብለን ስንጠይቅ ቢልቢሊ ኡመታ ናኖ ከነጅራ እዚህ አካባቢ የህዝብ ስልክ አለ ብለን ስንጠይቅ ማለት ነው። ሰውን እዚህ ቢልቢሊ ማለት እንትን ስልክ ነው። ኡመታ ማለት የህዝብ ነው። ናኖ ማለት አካባቢ ነው። ከነጅራ ማለት አለ ወይ ማለት ነውና እዚህ አንድ ላይ ቢልቢሊ ኡመታ ናኖ ከነጅራ ብለን ስንጠይቅ እዚህ አካባቢ የህዝብ ስልክ አለ ወይ ማለት ነው በጥያቄ ምልክት። ብያ ኬሰት ቢልቢላ ቢልቢሉን በርባዳ ማለት ደግሞ አገር ውስጥ ስልክ መደወል እፈልጋለሁ። ብያ ማለት ሀገር ነው። ኬሰት ማለት ውስጥ ነው። ቢልቢላ ያው ስልክ ነው። ቢልቢሉን በርባዳ ማለት ደግሞ መደወል እፈልጋለሁ ማለት ነው። ቢልቢሉን በርባዳ ማለት መደወል እፈልጋለሁ ማለት ነው። አንድ ላይ ብዬ ኬሰት ቢልቢላ ቢልቢሉን በርባዳ ማለት አገር ውስጥ ስልክ መደወል እፈልጋለሁ ማለት ነው። አገር ውስጥ ስልክ መደወል እፈልጋለሁ። ሌላ ደግሞ ጋራ ድሬዳዋት ቢልቢሉን በርባዳ ጋራ ድሬዳዋት ቢልቢሉን በርባዳ ማለት ደግሞ ምንድነው? ቅድም ከየነው አንፃር ወደ ማለት ነው። ጋራ ማለት ወደ ጋራ ወደ ማለት ነው። ድሬዳዋ ነው። ቢልቢሉን በርባዳ ማለት ደግሞ መደወል እፈልጋለሁ ማለት ነው። ቢልቢሉን በርባዳ መደወል እፈልጋለሁ። ሌላ ደቂቃ ሸኒፍ ሐመም ከፈልቺሳ ስልክ በሰው ስልክ ወይም ስልክ እንትን ስንደውል ማለት ነው። በክፍያ ለምሳሌ አስደውሉኝ ለማለት ሲሆን ለአምስት ደቂቃ ስንት ያስከፍላል ብለን ስንጠይቅ ደቂቃ ነው። ሸኒፍ ማለት ለአምስት ነው። ሐመም ማለት ምን ያህል ነው። ከፈልቺሳ ማለት ደግሞ ስንት ያስከፍላል ማለት ነው። ከፈልቺሳ ማለት ያስከፍላል ነው። ሐመም ስንት ነው። ደቂቃ ነው። አንድ ላይ ደቂቃ ሸኒፍ ሐመም ከፈልቺሳ ማለት ለአምስት ደቂቃ ስንት ያስከፍላል ማለት ነው። ሸኒፍ ለሚለው ለምሳሌ ለ10 ደቂቃ ደግሞ መጠየቅ ከፈለግን ደቂቃ ኩዳኒፍ ሐመም ከፈልቺሳ ካልን ለ10 ደቂቃ ስንት ያስከፍላል፣ ስንት ታስከፍለኛለህ ማለት ነው። ሌላ ሉሲ ሀሶፍሲሱን በርባዳ ሉሲ የሶስ ነው። ሀሶፍሲሱን ማናገር ማለት ነው። በርባዳ ማለት እፈልጋለሁ ነው። አንድ ላይ ሉሲን ማናገር እፈልጋለሁ ስንል ማለት ነው። ሉሲን ሀሶፍሲሱን በርባዳ ማለት ሉሲን ማናገር እፈልጋለሁ። በርባዳ ማለት መፈለግ ነው። ሀሶፍሲሱ ማናገር ነው። አንድ ላይ ሉሲን ማናገር እፈልጋለሁ ማለት ነው። ሉሲ ሀሶፍሲሱን በርባዳ ማለት ለኮብሲቺ ዱዋ ሰገል ኮዳ ቶኮ ዱዋ ቶክ ዳ ቁጥሩ ይሄ ነው ብለን ለሰው ስንሰጥ የሰው ቁጥር ተጠይቀን ማለት ነውና በኦሮምኛ እንዴት ነው የምንለው? ለኮብሲቺ ከነከና ዳ ወይም ደግሞ በአማርኛ ቁጥሩ ይሄ ነው ዲኔትኒን ነማኪኑ ደንደና ይቹዳ ቢልቢለ የሆነም ነው ጋፋተ ቢልቢለ ነማ የሰውን ስልክ ሲጠይቁን ማለት ነው። ለኮብሲቺ ካናዳ ብለን እንሰጣለን። ለኮብሲቺ ቀበሜ ጅራ ቁጥሩ ተይዟል ለማለት ስንፈልግ በኦሮምኛ ለኮብሲቺ ማለት አይተናል ቅድም ቁጥሩ ማለት ነው። ለኮብሲቺ ማለት ቁጥሩ ነው። ቀበሜ ጅራ ማለት ደግሞ ተይዟል ማለት ነው። ቀበሜ ጅራ ማለት ቀበሜ ማለት ቀቡ ማለት መያዝ ነው። ቀበሜ ጅራ ካልን ተይዟል ማለት ነው። አንድ ላይ ቁጥሩ ተይዟል ስንል ለኮብሲቺ ቀበሜ ጅራ ማለት ነው። ነምኒ ካሱ ሂንጅሩ ስንል ደግሞ የሚያነሳ ሰው የለም ለማለት ስንፈልግ ነምኒ ሰው ነው። ካሱ ማለት የሚያነሳ ማለት ነው። ሂንጅሩ ማለት የለም ነው። ሂንጅሩ ማለት የለም ነው።
አንድ ላይ ነምኒ ካሱ እንጅሩ ቢልቢልቻ ብንል ስልኩን የሚያነሳ ሰው የለም ማለት ነው። ሌላ ምናየው ምንድነው? ቁነምቲ ቢልቢላን ጎዳሙ ገባበቲ ባጭሩ አሁን ያየነውን ስናይ ምንድነው የስልክ ጥሪ አጠር ባለ መልኩ አሁን ጠቅለል እናደርጋለን። ምንድነው ያየነው? ለምሳሌ ቢልቢላና መዱቢሱ በስልክ ሰውን ማናገር የሚለው ስር ምንድነው ያየነው? የሮ ቢልቢላ ነማፍ ቢልቢላን ለሰው ስልክ ስንደውል ማለት ነው። የሮ ቢልቢላ ነማፍ ቢልቢላን ምንድነው የምንለው? ልክኛ ስንደውል ማለት ነው። ለሰው ስንደውል ሃሎ እንላለን በኦሮምኛ ሃሎ ኦቦ ጫሊን ጅሩ የፈለግነውን ሰው ማለት ነው ስም ጠርተን ሃሎ ኦቦ ጫሊን ጅሩ ብለን ስንጠይቅ ሃሎ አቶ ጫሊ ይኖራሉ ማለት ነው በአማርኛና ሴት ከሆነች ደግሞ ሃሎ አዴ ጫልቱን ጅሩ ጅርቲ ስንጠይቅ ደግሞ ወደ ሴት ከሆነች ወይም ደግሞ ሃሎ ቦንቱ አለች ለማለት ቦንቱን ጅርቲ ብለን በኦሮምኛ እንጠይቃለን ማለት ነው። በቃ ማን እንዳለ ማን የፈለግነውን ሰው ማለት ነው። ሌላ አዴ ለሊሴ በርባዴን ቱሬ ሀሶፍሲሱ ዳንዳአ ብለን ስንጠይቅ አዴ ወይዘሮ ለሊሴን ፈልጌ ነበር ላናግራቸው እችላለሁ ወይ ማለት ነው። አዴ ለሊሴ ማለት ወይዘሮ ለሊሴ ማለት ነው። በርባዴን ቱሬ ማለት ፈልጌ ነበር። በርባዱ ማለት መፈለጉ ነው። ቱሬ ማለት ነበር ነው። አንድ ላይ በርባዴን ቱሬ ማለት ፈልጌ ነበር ማለት ነው። እና ሀሶፍሲሱ ደንዳአ ላናግራቸው እችላለሁ ወይ ማለት ነው። ላናግራቸው እችላለሁ በጥያቄ ምልክት ማለት ነው። አዴ ለሊሴን ወይም ደግሞ ሌላ ሰውም ሀዊን ፈልጌ ነበር ለማለት ስንፈልግ ላናግራት እችላለሁ ወይ ብለን በኦሮምኛ ምንድነው የምንለው? ሀዊ በርባዴን ቱሬ ሀሶፍሲሱ ደንዳአ ብለን እንጠይቃለን ማለት ነው። ሌላ ልክ የሮ አቱምቱ መታርኬ ቢልቢልቻ ካስቴ የሮ አቱምቲ መታርኬ ቢልቢልቻ ካስቴ ማለት ራስ ወይም ራስሽ ስልኩን ካነሳሽ ወይም ካነሳ ባለቤቱ ማለት ነው። ራሳችን ከሆነን ልክ የተደወለልን አና ማለት ነኝ ራሴው ነኝ ማለት ነው። ለምሳሌ አንተ ቦና ነህ ከተባልኩኝ አዎ እኔ ነኝ ወይም አና ነኝ ለማለት በኦሮምኛ አና እንላለን ማለት ነው። አናዬ ካልን አዎ እኔ ነኝ ማለት ነው። እና ሌላ ደግሞ ካላወቅ ኤኙ ጀሩ ማልበል ለማለት ስንፈልግ ተደውሎልን ካላወቅን ማንነቱን መጠየቅ ከፈለግን ማልበል ልንል ስንፈልግ ምንድነው የምንለው? ኤኙ ጀሩ ማልበል ማለት ነው። ያነሳነው እኛ ስለሆነ ስልኩን ከተደወለልን ካላወቅን ማንነቱን ማልበል እንል። በኦሮምኛ ደግሞ ምንድነው የምንለው? ኤኙ ጀሩ ወይም አማርኛ ማልጀና ማልበል ጀነች የሆኑ ቢልቢለሜ ቢልቢልቻ ከነካሴ ኦፕሬተር ወኪን ናማ ከንብራ ዮቴ ይሄ ማለት ደግሞ ስልኩን ያነሳው ሌላ ሰው ከሆነ ማለት ነው። ቢልቢልቻ ከንካሴ ናማ ቢራ ዮቴ ምንድነው የምንለው ነው? ስልኩን ያነሳው ሌላ ሰው ከሆነ ጢኖ ኤግዱ ትንሽ ይጠብቁ ማለት ልክ ሌላ ሰው ካነሳ ኦፕሬተር ወይም ምንድነው የሚለው? ጢኖ ኤግዱ ትንሽ ይጠብቁ ማለት ነው። ትንሽ ይጠብቁ ማለት ሰውየው ስላሌለ ትንሽ ጠብቁ ለማለት ወይም ትንሽ ይጠብቁ ለማለት ጥኖ ኤግዱ ትንሽ ያስቆያቸዋል ማለት ነው። የለም ማለት ነው ሰውየውና ጥኖ ኤግዱ ማለት ትንሽ ይጠብቁ ማለት ነው። ኤኙ ጀዱ ካለን ደግሞ ማንነታችንን ለማወቅ ማልበል ይላል ማለት ነው። ኤኙ ጀዱ ማልበል ብሎ ይጠይቀናል ስለማያቀን ማለት ነው። ሌላ በመጨረሻ ምንድነው የምናየው?
inni bilbila bilbilee deebisee akka bilbilu yookiin dhaamsa akka dhaammatu gaafachuu ማለት inni bilbila bilbilee ማለት የደወለው ሰው ማለት ነው። ዴቢሴ አከ ቢልቢሉ ማለት መልሶ እንዲደውል ማለት ነው። ዴቢሴ አከ ቢልቢሉ ማለት ዮኪን ወይም ማለት ነው። ዮኪን ማለት ዳምሳ መልእክት ማለት ነው። አከ ዳመቱ እንዲያስቀምጥ ወይም ደግሞ እንዲያስተላልፍ ጋፈቹ መጠየቅ ማለት ነው። አንድ ላይ ደዋዩ መልእክት እንዲያስቀምጥ መጠየቅ። እንዴት ነው ምን ጠይቀው? ደዋዩ የደወለው ሰው መልእክት እንዲያስቀምጥ እና ምንድነው ምንለው? ለምሳሌ መልእክት አሎት ለማለት ስንፈልግ በኦሮምኛ መልእክት አሎት ስንል ዳምሳ ኒቀብደኒ። መልእክት አሎት ስንል ዳምሳ ማለት መልእክት ነው። አሎት ወይ ማለት ደግሞ ኒቀብደኒ ማለት ነው። መልእክት አሎት ማለት ዳምሳ ኒቀብደኒ ነው። ሌላ ዳምሳ ኬሰን መልእክት ነው። ዳምሳ አይተናል። ኬሰን ነቲሂሙ ኒደንዴሱ ማለት ነው። ዳምሳ ኬሰን መልእክቶን ሊነግሩኝ ይችላሉ ብለን ስንጠይቅ ዮ ፈኪየፍ ዳምሳ ኬሰን ነቲሂሙ ኒደንዴሱ ከንጂሩ አማርፈን ማልጀኔ ጋፈና መልእክቶን መልእክቶቹን ዳምሳ መልእክቶን ሊነግሩኝ ይችላሉ ብለን እንጠይቃለን። መልእክቶን ለመቀበል ማለት ነው የነሱን መልእክት። ሌላ ምንድነው? ጢኖ ቱርተኒ ቢልቢሉ ኒደንዴሱ ለማለት ስንፈልግ ጢኖ ማለት ትንሽ ነው። ቱርተኒ ማለት ቆይተው ነው። ቢልቢሉ ማለት መደወል ነው። ኒደንዴሱ ማለት ደግሞ ይችላሉ ወይ ማለት ነው። እና አንድ ላይ ጢኖ ቱርተኒ ቢልቢሉ ኒደንዴሱ ማለት ትንሽ ቆየት ብለው ሊደውሉ ይችላሉ ማለት ነው። ትንሽ ቆየት ብለው ሊደውሉ ይችላሉ ወይ ማለት ነው። ናማ ለኮብሰ ዶጎጎራ ቢልቢሌፍ ይሄ ደግሞ ምንድነው? የተሳሳተ ስልክ ለደወለ ሰው ማለት ነው። ልክ ተሳስቶ ሲደውሉብን ምንድነው ምንለው ነው? ለኮብሰ ዶጎጎራ ቢልቢሌፍ እናነሳና ዲፋማ ይቅርታ ለኮብስ ዶጎንጎርተኒ ጅርቱ ይቅርታ ቁጥር ተሳስተዋል ማለት ነው። ለዲፋማ ይቅርታ ነው። ለኮብሳ ቁጥር ነው። እና ምንድነው ዶጎንጎርተኒ ጅርቱ ተሳስተዋል ይቅርታ ስልክ ወይም ቁጥር ተሳስተዋል ብለን እንነግራቸዋለን። እሱ እንዴት ነው ምንለው? ዲፋማ ይቅርታ ለኮብሳ ዶጎንጎርተኒ ጅርቱ ቁጥር ተሳስተዋል ማለት ነው። ለኮብሳ ዶጎንጎርተኒ ጅርቱ ማለት በስተመጨረሻ ምንድነው ምናየው? ለምሳሌ ወይታ አችጌሱና ቢልቢሊ ወይታ አችጌሱና ቢልቢሊ መንገድ ላይ ወይም የሆነ ቦታ የሚሄድን ሰው ይሄ እንትን ሲል እዛ ስትደርስ ደውልልኝ ለማለት በኦሮምኛ ወይታ እዚያ ስትደርስ ደውልልኝ። ወይታ አችጌሱ እዛ ስትደርስ ማለት ነው። ና ቢልቢሊ ደውልልኝ ማለት ነው። እዛ ስትደርስ ደውልልኝ። ወይታ አችጌሱ ና ቢልቢሊ ወሊፍ ሀ ቢልቢሉ እንደዋወል ማለት ነው። ልክ እንደተለያየን ልክ ከሰው ጋር እንደተለያየን በቃ ወሊፍ ቢልቢል ለማለት በቃ እንደዋወላለን ማለት ነው። ወይም ወሊፍ ሀ ቢልቢሉ እንደዋወል ብሎ መጠየቅ ማለት ነው። ወሊፍ ሀ ቢልቢሉ ማለት ወይም ደግሞ እኛ ደግሞ የሮን አችጋው ሲፈን ቢልቢላ እዛ ስደርስ እደውልልሃለሁ ማለት ነው። የሮን አችጋው ሲፈን ቢልቢላ እዛ ስደርስ የሮን አችጋው እዛ ስደርስ ማለት ነው። ሲፈን ቢልቢላ ማለት እዛ ስደርስ እደውልልሃለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። የዛሬ ቪዲዮ ይሄን ይመስል ነበር። ጋላቶ ማላችኋለሁ። ጥሩ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሌሎች ቪዲዮዎች ከዚህ በፊት የሰራኋቸውን ያላያችኋቸውን እዚህ ጋር ታገኛላችሁ። ለዛሬ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። አመሰግናለሁ።